ይላል። የኔ ፍቅር እንዴት ነሽ? ደህና ነኝ። ቁጭ በል። ቤተሰቦቼ በጣም ከፍቷቸዋል፣ ግን አትጨነቅ። በተለይ ደግሞ ቺቫን ትናንትና ስለ ሰርጉ እንድረሳ እየነገረኝ ነበር። እሺ፣ ግን ያው ወንድምሽም ልክ ነው። እኔም በእንደሱ ነው ማደርገው። ስለዚህ ትንሽ እንጠብቅ፣ ችግር የለም። በቀላሉ ተስፋ እየቆረጥክ ነው። ይሄ ልክ ነው ብለህ ታስባለህ? አይ እኔ ተስፋ አልቆርጥም። ይላል። ግን ምን ሆነሽ ነው? ይኸውልህ ወንድሜን አታውቀውም። ወንድምሽ እኔንም እኮ አያውቀኝም። ይኸውልሽ ትንሽ ጊዜ ስጪው። እቤታችሁ መጣና እኔ ራሴ ፈቷለሁ፣ ችግር የለም። ግን ለትንሽ ጊዜ ወደ ቤት ባትመጣ ይሻላል። እንደዛ ነው እንዴ? አዎ ነው። እሺ፣ ሁሌም ይሄ ነገር ይገኛል እንደተፈጠረ ነው። ኤጄ ስልኬን እያነሳች አይደለም። እቺ ልጅ የት ነች? በጣም ፈልጌያት ነበር። በኤጄ ላይ ያለኝ ነገር ምንም አልተቀየረም። ምናልባት ገንዘብ የሚልክላት ሌላ ጓደኛ አግኝተው ነው። ኦፍ ኖር፣ ካልደወለችልሽ በጣም ጥሩ ነው። ቺቫን ዛሬ ጠዋት ስለሰደበን እንበቀለዋለን። የምን በቀል? በፈጣሪ ሰርጉ እኮ ለኛ ቢዝነስ በጣም አሪፍ ነው የኔ ውድ። አሁን ከዚህ በኋላ ምንም ቢፈጠር ኦኑር የኛ ሙሽራ ሊሆን አይችልም። ታዲያ ድርጅቱን ማን ሊወስደው ነው? አንተ የምታበራበት ጊዜ ነው የኔ ውድ። ያንተ ጊዜ ነው፣ ያንተ ብቻ። ሁሌም ይሄን ርዕስ እንዳነሳሽው ነው። ሌላ ርዕስ የለንም። ለዛ ነው አንድ አይነት ነገር 50 ጊዜ ነው አንተ የምትነግረኝ። እንዴት ቺቫን ወጣት እየነበርክ አንተ እንዴት ተቆጣጠረ? ድርጅቱ እኮ ሙሉ ያንተ ነው። አይ አይደለም። ለቺቫን ስንት ወር ሙሉ ስትለፋለት እንደነበር ግን አንተ ነግረሃል። እሺ ጥሩ። አንተ ግን አሁን የአመቱን ጨረታ ትቆጣጠረዋለህ። ማለቴ ለዚህ ሰውዬ የሰራውን ነገር አሳየው። ከዛም ሙራት ኮራን ማን እንደሆነ ያውቃሉ። ማን እንደሆነ ሁሉም ሰው ማወቅ አለበት። ልክ ነሽ። በጣም ተመጣንኩኝ መሰለኝ። እሺ አሁን እንኳን እኔ ራሴ ጨርሷለሁ። ልክ እንደ ፀሐይ ብርሃን ነው ማበራው። ታያለሽ። እሺ ሙራት የምታረገውን ነገር እናያለን። እውነተኛ ስምሽ ኤጄ ማቪዝ ይልማዝ። ያደግሽው ደግሞ የማደጎ ድርጅት ውስጥ ነው። ይሄን ሁሉ ሰዓት ቆይታችሁ እቺ መረጃ ብቻ ነው ያገኛችሁት? በ12 አመትሽ ከሰው ኪስ ስትሰርቂ ነበር፣ ግን አልተያሽም። በዚህ እድሜሽ የምትሰርቂ ከሆነማ ለምን የጋንግ ቡድን አትመሰርችም? አንተ በእውነት ጥሩ ሰው ነህ። ልክ ብለሃል። የትኛው አሸባሪ ቡድን ጋር ልግባ? ይሄ መረጃ ትክክል ከሆነ የትኛው አሸባሪ ቡድን ጋር ልግባ? ሃይስኩል የጨረስሽው ደግሞ በርቀት ትምህርት ነው። ከዛም አስተናጋጅነት፣ ልጅ መጠበቅና በጣም አስደሳች ህይወት ነው። የሆነ ነገር ማድረግ ፈልጋለሁ። ምንድነው የምናደርገው? ጭንቅላት የሚጠይቁ ጥያቄዎችን እንጠይቅ እንዴ? ይሄማ አይሆንም፣ ምክንያቱም ገና ብዙ መረጃዎች ይመጣሉ። ምን እንደምታገኙ ማወቅ ፈልጋለሁ። ምን ልታገኙ ትችላላችሁ? ሌላስ የተጠቀምሽው የውሸት ማንነት የለም እንደ ኤጄ ኩዊንቴል እና ከሱ ላይም ሌላ ፎርጅድ ዶክመንቶችም አሉ። እና እንዴት ልትሆኚ ነው? ሳርኪስ ለምንድን ነው ደስ ያለሽ? አለቃ አንዴ ለምንድን ነው እንደዚህ ቆምከው? ምንድነው የምታየው አንተ ደነዝ? ምንድነው ያልሽኝ? አንቺው ነሽ ማተረቢው። በፈጣሪ እባክህ እንዳትረብሸኝ። ሲጀመር ሙዴንም አጥፍታችሁታል። ማይረባ ምን አገኘ? ኦኖር የሚኖረው ጣሊያን ውስጥ ነው። እዚህ መጥቶ ግን ጋላታ ውስጥ ሱቅ ከፍቷል። እና ምንድን ፈለክን ያልኩ? አጎትና ኮስቱ ከሱ ጋር ኖረው ያውቁ። በወረቀት ደረጃ ለ30 አመት ያክል አብረው ኖረዋል። ግን መቼም አውርተው ያውቁ። ግን ግልጽ እኮ ነው። እንዴት ነው ሁለቱ እንደዛ አብረው ሊኖሩ የሚችሉት? ሶሻል ሚዲያም አይጠቀምም። ኧረ እባክህ እሱ ማን ጠየቀህ? አቶ ቺቫን፣ አቶ ኦኖር በጣም ጨዋ ሰው ነው። እንከን የለሽ፣ ምንም አይነት ጭረት የሌለው። በዚህ ሰዓት ምርጡ ነጋዴ ብለው ይጠሩታል። ለምን ይሄ ምርጥ እንደሆነ ታውቃለህ?
ምክንያቱም ላብራቶሪ ውስጥ ነው የተሰራው። ኦኑር 0 ትልቅዬ 0። ከብዙ ወራት በኋላ ይሄንን ሰውዬ እናገኘዋለን ብዬ ነበር፣ ግን እዛው ነው አሁንም ያለነው። አሁን ደግሞ ታውቂያለሽ ቤት ውስጥ ላኮ መግባት አንችልም። አቶ ቺቫን ራሱ እኮ አይፈልገንም። አሁን ያንን ዶክመንት ባናገኙ እንዴት ነው ፕሬዝዳንቱን እናናገር? እሺ ግን ቺቫን ኮራል ቀላል ሰው አይደለም፣ እሱን እናውቃለን። ቆይ ይሄ ዶክመንት የት ነው ያለው? ይሄ ዶክመንት የት ነው ያለው? ይላል እኮ ከ10 ጊዜ በላይ እኮ ነግራኛለች። ወንድሜ ቢሮ ውስጥ ምንም አይነት ነገር ብዙ ጊዜ አይቆይም ብላኛለች። ቤት ውስጥ ነው ያለው ነው ያለች። ግን እኮ ቤት ውስጥ ያልፈለግንበት የሆነ ቦታ ሊኖር ይችላል። አለ የቺቫን ክፍል ወይ ደግሞ መኝታ ቤቱ። ለኤጄ የሰጣት ክፍል ውስጥ ግን አይደለም፣ አሁን ያለበት ክፍል ውስጥ ነው። አሁን እዛ ካሜራ መኖሩ አይቀርም። ስለ ኤጄ ካወራን እቺ ልጅ ምን ልናደርጋት ነው? የእሷን ፕሮሰስ ከጀመርኩት ፕሬዝዳንቱ መስማቱ አይቀርም። ፕሬዝዳንቱም ስለ ትላንቱ ምሽት ሰርግ ማውቁ አይቀርም። ስለዚህ ሴት ግን የሆነ ነገር አለ፣ የሆነ ያልነገረችን ነገር። ይኸውልሽ በጣም አሳቢና በጣም ጎበዝ ልጅ ነች። የዛለት ማታ የራቱ ጊዜ ከኛ ርቃ ስትሄድ ነበር፣ ግን እሷ በደንብ እያየችን ነበር። ምክንያቱም ከሳጥኑ ውስጥ ከሰረቀች በኋላ በጀርባ በር ለመውጣት ነበር ያሰበችው። ከዛ እኔም ወዴት እንደምትሄድ ማወቅ ፈልጌ ነበር። ጫካ ውስጥ የሆነ የደበቀችበት ቦታ አለ መሰለኝ፣ አላውቅም፣ ግን ተዘጋጅታበት ይመስለኛል። አሁን እኛን እያታለለችን ነው። የሆነ ያቀደችው ነገር አለ። አሁን ምንም እንደማያውቅ እየሆነችብን ያለችው። ኦኑር አሁን የምናወራው እኮ ስለ ወንጀል ነው፣ ስለኛ አይደለም። እኔ ምን እያልኩ ነው? አንቺ ደግሞ ምን እንደው የምትዩ? ማን እንዳሳደጋት አላውቅም፣ ግን ጥሩ አድርገው ነው ያሳደጓት። በጣም የሰለጠነች ውሸታም አይደለች እንዴ? ይያት እስቲ። እርግጠኛ ነኝ እውነቱንማ መቼም አትነግረንም። እርግጥ ነው መቼም አትነግረንም። ኦኑር እኛ በዳይመንዱ ስርቆት አያገባንም። ይሄ እኮ ትልቅ ወንጀል ነው። እነዚህ እኮ የአደንዛዥ እጽና የጦር መሳሪያ ያዘዋወራሉ። እሷን ለፖሊስ መስጠት ካልቻልን እሷን ቺቫን ቤት መውሰድ እንችላለና ቤት ውስጥ መግባት ስለማንችል ሌላ አማራጭ የለንም። እሷም ሌላ ምርጫ የላትም። እስር ቤት ላለመግባት እኛም ምንላትን በደንብ ትስማማለች። አልስማማም። ምንድነው ያልሽው? አልስማማም ነው ያልኩ። እኔ ለእናንተ ከዚህ በኋላ መስራት አልፈልግም። አይገባችሁም እንዴ? ከፈለጋችሁ እስር ቤት ውሰዱኝ። ወደ እስር ቤት መሄድ እፈልጋለሁ። ቢያንስ እዛ ምግብና ውሃ ይሰጡኛል። ከዛም ከሰዎች ጋርም ማውራት እችላለሁ። እዚህ ደግሞ ምንድነው? ወደ እስር ቤት ውሰዱኝ። ምን ሆነሽ ነው? 180 ዲግሪ ትዞሪያለሽ እንዴ? ምን ሆነክ ነው? 180 ዲግሪ ትዞራለክ እንዴ? አሃ ወደ እስር ቤት ልትወስዱኝ አትችሉም። ይህንን ሁሉ ነገር የምትደብቁት የሰረኩት ቀለበት እንደማስረጃ እንዳይቀርብ ነው። ምን ተፈጠረ? የራሴ ወጥመድ ላይ ወደኩኝ። ለምንድን ነው ግን እንደዚህ እየሆንሽ ያለሽው? እኔ ለአንድ ቀን የሚሆን ለሁለት ቀን የሚሆን ከአይኔ ስር እንድጠፊ አልፈልግም፣ ግን ከዛ በኋላ ወደ እስር ቤት ትሄጃለሽ። አትጨነቂ። እዛ ቤት ውስጥ የምትገቢው እኮ አንዴ ነው። ዛሬ ብቻ ለኛ ይሄንን ብቻ ነው የምንጠይቅሽ። ለኛ ትሰሪያለሽ ወይስ አሰሪም? ይሄን ድርድር የምናቀርብልሽ አንዴ ነው። 10 ሰከንድ አለሽ፣ አስቢበት። እሺ ጥሩ ይሁን። አይ 7 ሰርቄ አጥፍቻለሁ። አይ 4 እሺ ያ ሲሰድብክ የነበረውን በሙሉ ታጠፋዋለህ። ተስማምቻለሁ፣ ተቀብዬሻለሁ። እሺ ባለነጭ ጸጉሯ ቡና ልታመጭልኝ ትችያለሽ? ይኸው ኦዝጉር። እያበደሽ ነው ያለችው።
ለጨረታው መቆየት ካልቻልክ እንዴት እንደሚሆንና ምን እንዳደረገን እነግርሃለሁ ብዬ ነበር። ይሄ ያንተ ጥፋት ነው ወንድሜ። ማለት የጨረታውን እንጨንቅበታለሁ፣ እመነኝ። ከካሜራ ቤተሰብ ጋር ተስማምቻለሁ። ምን አድርገህ ነው? ያው የኔ ካሜራስ ናቸው ታውቃለህ። ቤታቸው ገባውና ወጣሁኝ። እምነቴንም አግኝተዋል። ከዛም ተስማምተዋል። ዋው ወንድሜ፣ ምን ማለት እንዳለብኝ አላውቅም። ብራቮ፣ በጣም አስገርመኸኛል። ለማንኛውም አመሰግናለሁ። ትንሽ አረፍ ልበል። አይ በኔ ጣለው። ልትሄድ ነው አይደል? አይ ለትንሽ ጊዜ እዚሁ ነኝ። ያሉትን ግንኙነቶች በሙሉም ቼክ አረጋቸዋለሁ። ይሄ እኮ የካሜራያን ቅንጅት ነው። እኔ መጀመሪያ ላደርገው ነበር ግን እንዴ አሪፍ ነው። የምታደርገውን ነገር ሁሉ አድርገሃል። ሌላውን ነው እወጣዋለሁ። ዋው ካሜሪያንስ አለቃ አቅጣጫ የሚጠቁመውን ከውስጥ አድርጌዋለሁ። ስለዚህ የት እንደሄድሽ ምናምን ያሳየናል ማለት ነው። እና ካወለቅሽው ማስጠንቀቂያ ይሰጠናል ማለት ነው። እናም ካሜራ ገጥሜበታለሁ። ላይ የምታይበትን በሙሉ እናያለን። አንተ በጣም ምጡቅ ነህ በጣም። እነዚህ እኮ ሰማያዊ ናቸው። ምንድነው የሰራው ሜሊ? የሱ አይኖች እኮ ቡኒ ናቸው። በዚህ አጭር ጊዜ ውስጥ ይሄንን ነው ላገኝ የቻልኩት። ሰው ሁሉ እኮ የአይኑን ቀለም ይቀይራል። እስቲ አንዴ ዝም በሉ። ለማይሆን ነገር ነው የምትጨቃጨቁት። እሱን ነገር አላረገውም። አይኔ ላይ ችግር ይፈጥርብኛል። ታረጊዋለሽ። ነገርኩ፣ አላደርገውም። ወደ ዶክተር ጋር ወደ ዶክተር ትሄጃለሽ? ለምን አትሄጂም? ይሄንን ሌንስ ታረጊዋለሽ። እየነገርኩ ነው። አላደርገውም። አታስፈራራኝ። ይይዛታለሁ። ኤጄ እባክህን አላደርጋቸው፣ እባክህን። እውነት ሌንሶቹን ፈርተሻቸው ነው? አዎ ፈርቼ ነው። ለምን? ምክንያቱ ምንድነው? ንገሪኝ። ልጅ እየነበርኩ የሆነ ሰው ድንጋይ ጭንቅላቴ ሊወርውሮብኝ ነበር። ግን በጣም ትልቅ ድንጋይ ነበር። ከዛ ጭንቅላቴ ለሁለት ከፈለው። ብዙ ደም እየፈሰሰኝ ነበር። ከዛ አይኔ የወጣ ነው መሰለኝ። ለዛ ነው የፈራሁት። እሺ እነዚህ ሌንሶች ለኛ አይደሉም፣ ላንቺ ናቸው። አንቺ የምታያቸውን በሙሉ እናያቸዋለን። ምክንያቱም የሆነ ችግር ካለ እኛ እንደርስልሻለን። ተረዳሽኝ? እንድጨነቅ ትፈልጊያለሽ እንዴ? ይኸውልሽ እኔ ለአመታት ተጠቅሜዋለሁ። ምንም የሚያስፈራ ነገር የለውም። ይኝ እስቲ ጸጉርሽን አንዴ ልዩ። በልጅነትሽ ወድቀሽ ነው ወይስ ምንድነው? እኔ ነኝ። አይንሽ እንዳጨፍኝሽ። ኡፍ ስጠኝ እባክህ፣ እኔው ራሴ ያደርገዋለሁ። ምንድነው? እየተጫወትሽብኝ ነው እንዴ? በነገራችን ላይ ልብሴን መቀየር አለብኝ። ምክንያቱም ይሄ ልብስ ከትናንት ጀምሮ አድርጌው ነበር። ሰዎችም ይጠረጥራሉ። እየተጫወትሽብኝ ነው አይደል? ስስ ቦታ እንዳለ ካውቄዋለሁ። ያው አንተም እኮ ሰው ነህ። ላደረግሽኝ ነገር ግን ዋጋ ትከፊበታለሽ፣ ታያለሽ። በነገራችን ላይ ቅጽል ስሜ ሰማያዊ ነው። አይኔ ውስጥ ካረኩት ጋር ይመሳሰላል። አሪፍ ነው አይደል? አሪፍ ሄዶልሻል።
ሁሉም ፎቶዎች የተለያየ ልብስ ነው ያላቸው። ይሄ ሰውዬ ጌጣጌጥ ሻጭ ነው ወይስ ልብስ ሰፊ ነው? ይሄ ደግሞ የት ነው? ስሪላንካ አፍሪካ ነው የሚለው። አሜሪካ ሁሉም ቦታ ዞሯል እኮ። ይኸውልሽ የሚያስጠረጥርሽን ነገር እንዳታደርጊ እሺ? ልብስሽን ቀይሪና ከዚህ በቶሎ እንሂድ። እንዴ ወዴት? በሩ ልትዘጋው ትችላለህ? የት ልትሄድ ነው? እሄድና ልብሴን ቀይሬ እመጣለሁ። በቃ ለሰው ትንሽ ነፃነት ሂጂ። በበሩ ገብተሽ እኮ በመስኮቱ ልትወጪ ትችያለሽ። ኦኑር ምንድነው? ይሄንን ለምንድነው እጄ ውስጥ ያረከው? እኔን ለመከታተል አይደል? ያለ ነገር መቼም እዚህ ውስጥ አላረክም። ይሄን ሲስተም ተጠቅመህ እኔን መከታተል ትችላለህ። 5 ደቂቃ አለሽ። እንዴት ነው ለሴት ልጅ 5 ደቂቃ የሚሰጠው? ግን የተቻለኝን አረጋለሁ። ኤጄ 5 ደቂቃ አለሽ። እሺ በቃ ሰላም ሙፊት እዚህ ነው እንዴ? አቶ ሙፊት መልካም ስራ ይሆንልህ። መግባት እችላለሁ? እባክህን ግባ። ያንተን ቡና ለመጠጣት ነው የመጣሁት። ልጄ ሂድና እዛ 2 ቡና አዘዝ። ትንሽ ቆይተን እንወጣለን። እሺ አለቃ። ከዚህ ቀደም ብንተዋወቅ አሪፍ ነበር። ባለቤቴ አይላ እየመጣች ነው። ትንሽ የምንሰራው ስራ አለ። ኦ በጣም አሪፍ ነው። አሪፍ ነው። አይላንም እናገኛታለን። ስለሷ በጣም ተጨንቄ ነበር። ቆይ ግን ሚስቴን ለማግኘት እየሞከርክ ነው እንዴ? ማለት እኔን ካገኘ በቂ ነው። እኔ እሷን ወክላለሁ። ግን ያው አንድ ላይ ባገኛችሁ በጣም ደስ ይለኛል አይደል እንዴ? አዎ። ይኸውልህ የኛ ጥረት ሁሉ ጊዜም ለሂላልና ለኦኑር ደስታ ብቻ ነው። አሁን ደስተኛ አይመስሉም አይደል? ያው ሁሌም እኮ ኦኑር እንደፈለገው ነው የሚሆነው። ቡናው አሁን ይመጣል። እንሂድ። እሺ አንተ ቅደም። አንተ ቅደም፣ ችግር የለም። አንተ ቅደም። ችግር የለም፣ ሂድ። ሙስቲ የት ሄደሽብኝ ነው? እኔ እኮ ለሁለት ቀን የት ሄድሽ ብዬ የተያዝሽ መስሎኝ ነበረ። ግን አሁን እዚህ ነኝ። ተረጋጋ። ተይዘሽ ነበረ? አዎ፣ ግን ቆይ አንዴ፣ ቀለበቱን አግኝቼዋለሁ። እየቀለድሽ ነው? ይሄ ማለት እኮ አዎ፣ በቃ እዛ ቤት ውስጥ አግኝቼዋለሁ። ኤሊፍ እህትህ ልትሆን ትችላለች። ኡፍ፣ በስተመጨረሻ። እና አሁን ምን ልናደርግ ነው? ኤሊፍን ልናናግራት ነው? አይ አሁን ማናገር አንችልም። መጀመሪያ ሳይኮሎጂውን እንደማንነካው ማወቅ አለብን። እናም ይሄን ሰውዬ እስር ቤት እንዳያስገባኝ ማገዝ አለብኝ። እስር ቤት? ስለምን እስር ቤት ነው የምታወሪው? የምሰራው ስራ አለ። ምን? ኦኑር ከራሱ ሂላልን የሚያገባ ሰውዬ። የሂላል ፍቅረኛ? ስለ ኦኑር ከራሱ ነው። እና ስለ ኦኑር ከራሱ ምን? እሱ ሰላይ ነው። እሱ እኮ ነው የያዘኝ። ምን? ብዙ ጥያቄዎችን እየጠየቅህ ነው ያለው አንተ። ቆይ ለምንድን ነው የምትናደጂው? እኔን ሁሉ ስትነግረኝ እኮ ጭንቅላቴ ማመን አቅቶት ነው። ይኸውልህ ይሄ ነው የተፈጠረው። ታውቃለህ፣ ልክ ሄጄ ሳጥኑን ስከፍት ያኔ ይዘው ነበሩ። ግን እኔ ሳጥኑን ለመክፈት የተቻለኝን ሁሉ አደረግኩ። ከዛ ኦኑር መጥቶ ያዘኝ። አሁን ወደ እስር ቤት ሊወስደኝ ነው። ወንድሜ አግኝቼዋለሁ። እሺ የእውነት አግኝተነዋል ማለት ነው? ያንን ሁሉ ሳጥን መክፈታችን አይሽ ምን አልቀረም። እኔም እንደሱ ነው የማስበው። መሄድ አለብኝ። በኋላ ሁሉንም ነገር እነግርሃለሁ። እሺ። አቶ ሙፊት ኦኑርን ልክ እንደ አባት እንዳሳደከው ሰምቻለሁ። ልክ ነኝ አይደል? ባለቤቴ አይላ ብዙ ነገሮችን ነው የምትቀበለው። ፈጣሪ ባርካት። ሁሉንም ትቀበላለች። ኦኑርን ልክ እንደ ራሷ ልጅ አርጋ ነው የሚያሳደገችው። ኦኑር እዚህ ደረጃ እንዲደርስ ነግረኸዋል ወይም ይሄንን ስራ እንዲሰራ አድርገኸዋል እንዴ? ማለቴ አገዘኸዋል አንተ አይደለ? እዚህ እንኳን ብዙ አይነት ልጆች ነው የሚልኩልን። ማለቴ ልጆቹ ብዙ ነገር ይማራሉ። ግን ኦኑር ሌላ የተለየ ሰው ነው። ትልቅ እይታ ያለው ሰው ነው። ብዙ ስራዎችን ይሰራል።
ትሰማኛለህ? አሁን ይሄንን ነገር ከአይኔ ውስጥ ማውጣት እችላለሁ? ጆሮዬ ውስጥ ራሱ እየጮህብኝ ነው። ምንም አይፈጠርም። አሁን እኔን ስሚኝ ማቪስ። ይኸውልህ ከዚህ በኋላ ማቪስ ብለህ እንዳጠራኝ እምላለሁ። ወደ ኋላ ተመልሼ ወደ መጣሁበት የምታየውን ነገር በሙሉ አየዋለሁ። የልብ ምትሽን ሁላ እከታተለዋለሁ ማቪስ። በእውነት ተስማምቻለሁ። ጥሩ ነገር ነው እያልክ ያለኸው። በቃ እንጀምረው። ወደ ቤት ውስጥ ገብተሽ ዶክመንቱን ይዘሽ መውጣት ብቻ ነው። አንዳንና ቲቫን በቤት ውስጥ የሉም። ቶሎ በይ። አፍጥኙ እያልኩሽ እኮ ነው። ምን አይነት የሞትክ ሰው ነህ? እንኳን ደህና መጣሽ ጄነጊ። እሺ አንዳን አለች እንደዚህ? ማነው እኔን የጠየቀኝ? እንዴት ነሽ አንዳን አክስቴ? እኔ ነኝ የጠየቅኩት። እንዴት ነሽ? አንዴ ጠብቂኝ፣ የምነግርሽ ነገር አለ። ሂላል እንዴት ነች? ስለሷ ጨንቆኝ ነው። ሂላል ብቻዋን ሆና ማሰብ አለባት። እኛም ልክ እንደዛው። በሚያሳዝን ሁኔታ እዚህ ቤት ውስጥ ብቻሽን መሆን ምቾት ነው። አይንሽ ምንድነው ሰማያዊ ሆነው? አይ ምንም አልሆነም። ሰዎች ሰማያዊ አይን ካላቸው ጎበዞች ናቸው ይባላል። የእውነቴን ነው። አንቺ እኮ ምርጥ ሰው ነሽ። አንዳን እንዳታስቸግሪ ብዬ ነግሬሽ ነበርኩ። አሁን ምን እየሰራሽ ነው? አፍጥኙ። በቃ እኔ ወደ ላይ ልውጣ። ወደ ክፍል ገብቼ አንዳንድ ነገሮችን ልያዝ። የራሴን እቃዎች ለማለት ነው። ይቻላል።